የመኖሪያ ፈቃዳቸው የተበላሸባቸው እንዲሁም በኮንትራት መጥተው ከኮንትራት ቤት ጠፍተው ለሚሰሩ እህት ወንድሞች ደስ የሚል ዜና ሰሞኑን እየሰማን ነው። እርግጥ ነው ትክክል ነው። ነገር ግን ማንን የሚመለከተው ነው ይህ ጉዳይ? አንዳንዴ በግርግር ይመቻል ለማደናገር የሚባል ነገር አለና እንዳትደናገሩ ረጋ ብላችሁ ስሙኝ። የሚመለከተው አንደኛ በኮንትራት ቤት በኮንትራት የሚሆን እዛ ሀገር ቪዛውን ገዝታችሁ መጣችሁ የሚሆን እዚህ ከገባችሁ በኋላ ከኮንትራት ቤት ጠፍታችሁ ስትጠፉ ግን መጀመሪያ እዛ ሀገር ስትገቡ ይዛችሁ የገባችሁበትን ፓስፖርት ከያዛችሁ ያ ፓስፖርት ድኩልያ ተመቶበታል። የዚህ ሀገር ስትገቡ የመጀመሪያ ስትገቡ የሚመታ ማህተም አለ ቦሌ ላይ መጣር ላይ እሱ የተመታበት እንዲሁም ኢጋማችሁን አብራችሁ ይዛችሁ ከሆነ የጠፋችሁት ወይንም የኢጋማውን ቁጥር ካወቃችሁት ወይም የኢጋማችሁ ኮፒ ካላችሁ ከዛ ውጭም እንደዚሁ በውጭ ምንሰራ ኢጋማችን ለተወሰነ ጊዜ ተበላሸብን ኢጋማችን እጃችን ላይ ይሆነና የመጀመሪያው ፓስፖርት እዛ ሀገር ስንገባ እጃችን ላይ ያለ ሰውን ብቻ ነው የሚመለከተው። ያ ካለ አዲስ ከፊል ታዘጋጁና መክተብ በሲጥ ነው። ምንም ግርግር አያስፈልገውም። እንደዚህ እንትኖች የመብራት ምናምን እንደዚህ የውሃ በየመክተቡ የሚሰድዱ የሉም። የኢጋማ ሲታደስ የሰዳድ ቤት የሚሰሩ አዲሱን ከፊል ይዛችሁ ሄዳችሁ ወይንም አዲሱ ከፊል ያብሽር ቁጥሩ ነው የሚያስፈልጋችሁ። በዛ ገራም አለው የስንት አመት ከሆነ የዛ ሁሉ ውዝፍ ገራም አለ። ያንን ከፍላችሁ ወደ አዲሱ ከፊል ተናዙል ማድረግ ነው። አበቃ። ሌላ ነገር የለውም። ከዛ ውጪ በኡምራ በዚያራ ምናምን የመጣ ይሄን አይመለከትም። እንዳትሸወዱ። አሁን ለጊዜው አሁን ላይ ያለው እኔ ብዙ ማቃቸውን በዚህ ዙሪያ የሚሰሩ መረጃ ሰብስቤ ነው። ስለዚህ ከዚህ በፊት እዛ ሀገር ስትገቡ በኮንትራት ገብታችሁ ከኮንትራት ቤት ስትጠፉ ፓስፖርታችሁን ይዛችሁ የጠፋችሁ ወይም ፓስፖርታችሁና የጋማችሁን የጋማ ኮፒያችሁን የጋማ ቁጥራችሁን አብራችሁ ይዛችሁ የጠፋችሁ ልጆች ይሄ ቻንስ እንዳያመልጣችሁ ተጠቀሙበት ነው የምለው። መልካም እንግዲህ ለሁላችንም የተሻለ ነገር አላህ ያንጣልን። ነገር ግን በግርግር እንትን እንዳትሉ ወይንም አዲስ ፓስፖርት ላላችሁ ከዚህ በፊት በቪዛ ሳትገቡ ወይ በሌላ በባህር መተን እዚህ ፓስፖርት ያወጣን ሰዎች ይሄን አይመለከትም። እንዳትደናገሩ ረጋ ብላችሁ ሰከን ብላችሁ እስከዛሬ ተኑሩ የለ ምን ችግር አለው? ረጋ ብሎ የጊዜ ገደብ የለውም። ለዚህ ያህል ጊዜ አልተባለም። ማስተካከል ትችላላችሁ ተብሎ ነው የተፈቀደው። በቅርብ የሚያስተካከሉ ልጆች ስላሉ አላህ ይወፍቃችሁ። ሰላሙን